በሀገራችን ታዋቂና ዝነኛ ሆነው የሰርጀሪ ወይም ደግሞ የፊትና የቅርጽ ቀዶ ጥገና አድርገው ፊታቸው በመበላሸት ላይ ያለ ወይም ደግሞ የተጋነነ መልክ እንዲኖረው ቀዶ ጥገና አድርገው የተበላሸባቸውን 5 ሴት አርቲስቶች እናያለን። ያልነበራቸውን መልክ የሰውነት ቅርጽ ብዙ ብር በማውጣት ከሀገር ውጭ በመሄድ የሚሰሩት ሲሆን በተቃራኒው ደግሞ ብራቸውንና የወሰኑት ውሳኔ ሰለባ ሲያደርጋቸው እንመለከታለን። ማለትም ፊታቸው በመበላሸቱ የሰውነት ቅርጻቸው ከሚፈልጉት በላይ ሲጋነንና በሽታ ላይ ሲወድቁ ማየት የተለመደ ሆኗል። ምንም እንኳን ይህ ዓለም ላይ የተለመደና የቆየ ነገር ቢሆንም በሀገራችን ኢትዮጵያ ግን በእነዚህ ቅንጡ አርቲስቶች ከገባ ብዙም አልቆየም። ታዲያ ሰርጀሪ ተሰርተው የቆዩትን ሳይሆን የተበላሸባቸውን አርቲስቶች አሁን ይዘንላችሁ መጥተናል። ቪዲዮ ከተመቻችሁ ላይክ እያደረጋችሁ ይህንን ቻናል ደግሞ ሰብስክራይብ እንዲያደርጉ እንጠይቃለን። አንደኛ ብሩክታዊት ሽመልስ። ብሩክታዊት ተዋናይ ስትሆን ወደ ፊልሙ ዓለም የገባችው ከተወሰኑ ዓመታት በፊት ነው። ብሩክታዊት እንደ ሌሎቹ አርቲስቶች ሰርጀሪ የተሰራች ሲሆን የተሰራችውም ደግሞ ከንፈሯን ብቻ ነው። ብሩክታዊት ከንፈሯን የተሰራችው ከተወሰኑ ዓመታት በፊት ሲሆን እንደተበላሸ ብታውቅም እስካሁን ግን ደጋግማ አልተሰራችውም። በሆነ ቃለ መጠይቅ ላይም የምትጠዩ ሰውነት ክፍል ተብላ ስትጠየቅ ከንፈሬን በጣም እጠላዋለሁ ብላ መልሳለች። ብሩክታዊት ከንፈሯን ለማሰራት ረጠብ ያለ ገንዘብ ያወጣች ሲሆን እንደምትመለከቱት ሙሉ በሚባል ደረጃ ከንፈሯ ሊበላሽ ችሏል። በአሁኑ ሰዓትም ብዙ ሰው እንዲተቻትና እንድትሰደብ እንዲሁም ደግሞ በፊልም ስራዋ ላይ ትልቅ ተጽዕኖ አሳድሮባታል። እናም ብሩክታዊት አሁን ላይ ከንፈሯ በጣም ትልቅና ከፊቷ ጋር ሊመጣጠንላት አልቻለም። ታዲያ ብሩ ያመጣላትን መዘዝ አርቲስቷ የተሰጣትን ነገር ከመቀበል ውጪ ምንም ልታደርግ አትችልም። የከንፈሯን መተለቅና ማበጥ ከማርያማዊት ጋር ቢወዳደር የብሩክታዊትን የተጋነነ ሆኖ እናገኘዋለን። ይህም የሆነው ከማርያማዊት በፊት ቀድማ ስለተሰራችው ሲሆን ብሩክታዊት ቆንጆ ይሆነልኛል ብላ ብሯን አፍስሳ የተሰራችው ቀዶ ጥገና አይደለም ቁንጅና ይቅርና ሌላ ጣጣ ይዞላት መጥቷል። ታዲያ ከቀን ወደ ቀን እየተባባሰ ያለው የከንፈሯ መጠን በጤናዋም ላይ ትልቅ ተጽዕኖ ይዞባት ሊመጣ ይችላል። ሁለተኛ ማርያማዊት አባተ የፊልም ተዋናይ። ማርያማዊት ኑሮዋን አንዴ ዱባይ አንዴ ደግሞ አዲስ አበባ ያደረገች ሲሆን ሰርጀሪ ከተሰራችም ሰንበትበት ብላለች። ማርያማዊት የተሰራችው በዱባይና በቱርክ መሀል ሲሆን ሌላም ቦታ ሰርጀሪ ተሰርታለች። ለምሳሌ በሰውነቷ ቅርጽ ላይ፣ በፊቷ ላይ እንዲሁም ደግሞ ከንፈሯም ላይ ተሰርታለች። ማርያማዊት የሰውነት ቅርጿ ሸንቀጥ ብሎ 8 ቁጥር ሆኖ ለሚያየው አጀብ ቁመናዋም አሪፍና ተወዳጅ እንድትሆን አድርጓታል። ይህንን ውበት ታዲያ በተፈጥሮ ወይም ደግሞ በስፖርት ሳይሆን ረጠብ ያለ ገንዘቧን ከፍላ በዱባይና በቱርክ የተሰራችው ሰርጀሪ ሲሆን እናም ሰውነቷ እንደዚህ ይመር እንጂ የሰርጀሪው ጣጣ ያበላሸባት ቦታ አለ። እሱም ደግሞ ከንፈሯ ላይ ሲሆን የተበላሸበት ምክንያት ደጋግማ ስለተሰራችው ነው። ከዚህ በፊት በጣም የሚያምር ከንፈር የነበራት ሲሆን ነገር ግን በውበት ላይ ውበት ለመጨመር ፈልጋ ያ የድሮ የሚያምር ከንፈሯን በብዙ ገንዘብ ልታበላሸው ችላለች። የአሁኑ ከንፈሯ በጣም ትልቅና ወፍራም የሆነላት ሲሆን በዚህ ምክንያት በብዙ አድናቂዎቿ ብዙ ስድብን እንዲሁም ትችትን አስተናግዳለች። ማርያማዊት አሁን ላይ ያላት ውበት እንደምትወደው ብትናገርም ነገር ግን የከንፈሯን ማበጥና መተለቅ ግን ለሷ ብዙ ሰዎች ጥላቻ እንዲኖር አድርጓቸዋል። የዱባይና የቱርክ መዘዝ በቁመናዋ ላይ እንደዚህ ነው የሚባል ጉዳት ባይደርስባትም የከንፈሯ ጉዳይ ግን ከቀን ወደ ቀን ሌላ ታሪክ ሊገባ ችሏል። በቀጣይ የምናገኘው ሉላ ገዙን ነው። ሉላ ድሮ ላይ በፊልምና በዓለም አቀፍ ሞዴሊንግ ስራዎች ላይ የምናውቃት ሲሆን አሁን ላይ ግን በኢቢኤስ የመዝናኛ ክፍል እየሰራች የምትገኝ ተወዳጅ ጋዜጠኛ ነች። በድሮ ጊዜ እንደ ማንኛውም ሞዴል ሻንቃጣ የነበረች ሲሆን በነበራት ገጽና ውበት አማካኝነት ሞዴሊንግ ላይ በመስራት በሀገራችንና ከሀገራችን ውጭ በዓለማችን መድረኮች ላይ ብዙ የቁንጅና ውድድሮች ላይ አሸናፊ በመሆን የብዙ ሽልማቶች ባለቤት ልትሆን ችላለች። አሁን ላይ ሉላ ብዙ ሽልማትን ያስገኘላት የድሮ ሰውነት ቅርጿ አሁን ላይ አይገኝም። ምክንያቱም ደግሞ በቀዶ ሕክምና ጉዳይ ልታጠፋው ችላለች። ሉላ አሁን ላይ ሰርጀሪ ከተሰራች በኋላ በጣም የተጋነነና ከመስመር የወጣ የመቀመጫ ቅርጽ ይዛለች። በዚህም ምክንያት በብዙ ወንዶች አይን ውስጥ ልትገባ ችላለች። ነገር ግን ጊዜው በሄደ ቁጥር የመቀመጫዋን ነገር እየተጋነነ ይገኛል። ፊቷን ወይም ደግሞ ሌላ የሰውነት አካሏን አይታችሁ ወደ ሰርጀሪ የተሰራችበት ቦታ ብትመለከቱ ሊመጣጠን አልቻለም። አስጊ በሚባል ደረጃ የደረሰ ሲሆን በእሷ በኩል ግን ለመቀነስ ቀንና ማታ ስፖርት እየሰራች ትገኛለች። ሉላ ሰርጀሪ የተሰራችው ከተወሰኑ ዓመታት በፊት ሲሆን በሰዓቱ እንደምትፈልገውና የተመጣጠነ ነበር። አሁን ግን ከሁሉም የሰውነት ክፍሏ የተሰራችበት ቦታ ላይ እያደገና ከቀን ወደ ቀን ከመስመር እየወጣ ይገኛል። ሉላ አሁን ላይ ሌላ ጣጣ እንዳያመጣባት በእሷ በኩል እየለፋች ሲሆን ነገር ግን ማደጉና መስፋቱ እየቀረ አይደለም። በዚህ ምክንያት ከሞዴሊንግ ከስራ የወጣች ሲሆን በጋዜጠኝነት ሙያ አሁንም ድረስ የሰራች ትገኛለች።
በአራተኛ ደረጃ የምናገኘው ሰላም ተስፋዬን ነው። በፊልምና በማስታወቂያ ስራዎች የምናውቃት ሰላም ሰርጀሪ ከተሰሩ አርቲስቶች መካከል አንዷ ናት። የተሰራችውን በፊቷና በሰውነት ቅርጿ ላይ ሲሆን ሰላም ከዚህ በፊት ባለትዳር የነበረች ሲሆን አንድ ልጅንም ከወለደች በኋላ ተለያይታ ለብቻዋ ሲንግል ማም ሆና ልጇን እያሳደገች ትገኛለች። ታዲያም ከትዳሯ በኋላ ነበረ ሰርጀሪ የተሰራችው። በስራ ምክንያትም ወደ ዱባይ ያቀናች ሲሆን ሰርጀሪ ያደረገችበትን ቦታ ዱባይ ላይ ሲሆን ለዚህም ደግሞ ረጠብ ያለ ገንዘብ አውጥታለች። ታዲያ ሰላም ለዚህ የሰውነት ቅርጿ ቦታውን ጠብቆ ምንም ሳይበላሽ ያለ ሲሆን የፊቷ መለዋወጥ ግን አሳሳቢ ደረጃ ላይ ደርሷል። በተለይ የሁለት ጉንጯ መስፋትና ቅርጹን እየሳተ ለሚሄዱ ጉዳይ ከዚህ በፊት ይህንን የምታዩትን ምስል የነበራት ሲሆን ከጊዜ ወደ ጊዜ ወደዚህ ልትቀየር ችላለች። አሁን በዚህ መልኩ ቀን ወደ ቀን የሚቀያየር ከሆነ መልኳ ላይ ትልቅ ተጽዕኖ ሊያሳድርባትም ይችላል። አምስተኛ ሀሊማ አብዱራህማን። በጣም ቆንጆዋና ሸንቃጣነቷ የምናውቃት ሀሊማ አብዱራህማን በነበራት የፊት ቆንጅና ላይ ሌላ ውበት እጨምራለሁ ብላ አይደለም ሌላ ውበት ሊጨመር ይቅርና የነበራትን መልክ ወደዚህ ሊቀየር ችሏል። ሀሊማ ይህንን የፊት ሰርጀሪ የተሰራችው ከ2 ዓመት በፊት ሲሆን መጀመሪያ ላይ እንደምትፈልገው የነበረ ነበር። ከቀን ወደ ቀን ግን የፊት ቅርጿ መስመር እየሳተና እየተበላሸ መጣ። በዚህ ምክንያት ለረጅም ጊዜ ከሚዲያ ጠፍታ የነበረ ሲሆን ባለፈው በሰይፉ ሾው ላይ እንዲሁም በመቄዶንያ የገቢ ማሰባሰቢያ ላይ ተገኝታ በዚያ የተመለከቷት ሰዎችን በግርምት ተመልክተዋታል። ከመጠን በላይ ውፍረት የመሰላቸውም ሰዎች አሉ። ሀሊማ ለዚህ ቀዶ ሕክምና ብዙ ገንዘብ ያወጣች ሲሆን የፊት መሸብሸብን ለማስተካከልና ቆንጆ የፊት ውበት ላይ ሌላ ቁንጅና ለመጨመር ሲሆን አሁን ላይ በውበቷ ብቻ ሳይሆን ሳይድ ኢፌክት የሆነባት ከፊቷ በተጨማሪ ድምጿ ላይም ሌላ ሰለባ አድርጎባታል። ይህም ድምጿ በጣም የወፈረ ሲሆን ቀስ እያለች እንድታወራም ተገዳለች። ውድ የሀሴት ኢንተርቴንመንት ቤተሰቦቻችን ዛሬ ዘንላችሁ የመጣነው ቪዲዮ የሚመስል ነበር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ። በመቀጠል ሃይማኖት ግርማ። ስሟ ደጋግሞ የሚነሳው በ90ዎቹ ኦማሄሬ እያለች አይኗን ቦግ ደርግም እያረገች የስንቱን ልብ ያሸፈተችው ሃይማኖት ግርማ 12 ዓመት ከሙዚቃው ጠፍታ ቆይታ ከ12 ዓመታት የደበቁትን ሚስጥር ስለ ቀድሞ ፍቅረኛዋ አቶ ምኒልክ ዘለቀ ከሱ በኋላ መጥቶ ስለ ሙዚቃው ዓለም እንድትጠፋ ያደረጋትን ሌላ ሰው የሚያወዛግብ ንግግር ተናግራ ነበር። ለ12 ዓመታት ስቃይ ውስጥ ነበርኩ። ፊቴ ላይም በጭዌ እስከ መወጋት ደርሼ ነበር። ለዚህም የነርቭ ህመም ደርሶብኛል። መልሳ ደግሞ ይህንን የተናገርኩት ስሜታዊ ሆኜ ነው። ለልጄ ስል መናገር አልነበረብኝም። ይህ ደግሞ ከልጄ ጋር ይገናኛል ብላ ፍንጭ ሰጥታ ነበር። የልጇ አባት አቶ ምኒልክ ዘለቀ የልጇን ሞራል የጠበቀችለት ይህ ሰው ማን ቢሆን ነው ጥያቄ የሚያስነሳል። ከዚህ ቀደም ከቀድሞ ፍቅረኛዋ ጋር በነበራት ጊዜ ላይ ፍቅረኛዋ አቶ ምኒልክ ዘለቀ ስለ እሱ የተነገረውም ሆነ ስለ ፍቅር ታሪኳ ኦማሄሬ ብሎ በወጣው መጽሐፉ ላይ የሰበረው ስናወራው ግን በሁለታቸው የፍቅር ግንኙነት ላይ ሃይማኖት አስመሳይና ከሃዲ ሆና ተገኝታለች። በእሷ መጎዳቱን የሚናገረው አቶ ምኒልክ ዘለቀ ስለ እሷ ሲናገር ለእሷ ስል መኪናዬን ሸጬ ክለብ ከፍቼላታለሁ። ህይወቷን እንዲቀይር አሁን የደረሰችበት እንድትደርስ አስተዋጽኦ አበርክቻለሁ። እሷ ግን በራሷ ስም የከፈትኩላትን ክለብ እኔ ከጎኗ ያለው እኔን አርቃ ሙሉ ቤተሰቧን እንዲያስተዳድሩ ታደርጋ የእሷን ጥገኛ እንደሆን ገንዘቤን አስጨርሳ ይባስ ብላ ደግሞ ህገወጥ መሳሪያ ያዘዋውራል ብላ የሐሰት ክስ አቅርባብኝ አሳስራኛለች ብሏል በመጽሐፉ። ይህ የሃይማኖትን ትክክለኛ ማንነት የሚያሳይ ይመስላችኋል? እናንተስ ውድ ቤተሰቦች ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ታዲያ አስገድዶ ቤቷ አስገብቷት አንዲት ልጅም አፍርተዋል። ባለቤቷ የሀብቷ ምንጭ ይሁን የምትኖርበት የተንጣለለ ቤት ጂም ያለው የመኖሪያ ቤቷን የምታስጎበኘን አርቲስቷ የሀብቷ ምንጭ እስካሁን ግልጽ አድርጋ አልተናገረችም። ትውልዷ ሀረር የሆነው አርቲስቷ ከልጅነቷ ጀምሮ ማንጎራጎር የምትወደው ሃይማኖት ካደገች በኋላ የተለያዩ ክለቦች ላይ እየሰራች የምትጣጣረው ሃይማኖት ከዚራ የማልቀይረው ሽሩሩ ኦማሄሬ የሚወደዱ ዘፈኖቿ ናቸው። ሃይማኖቱ ስብስብ ያለ ፍቅር ግንኙነት እንደሆነ በ90ዎቹ መረጃ አውቃቸዋል። ምንም እንኳን በቅርቡ አልበም አውጥታ 12 ዓመት ከደበቀችው ሚስጥር ጋር ብትመጣም ያፈራችው ሀብት ስሙ ከሚነሳው ከትግራይ ጄኔራል ይሰጣት ይሆን አይሆን? እሱን ለቄስ ብለን ወደ ቀጣዩ አለፍን። ውድ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር።
ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን መጫናችሁን አትርሱ። በሌላ መረጃ እስከምንገናኝ መልካም ጊዜ። ሰላም ያገናኘን። ሰላም